ሀሳብ ይፈውሳል፣ ሀሳብ ያጠፋል። መጠየቅ፣ ማሰብ፣ ማሰባሰብ፣ ማሳሰብ፣ የጠየቁትን ነገር መናገር፣ የተናገሩትን ነገር መጠየቅ፣ የሚያስቡትን መጻፍ፣ ያሰቡትን መጻፍ በርካታ ውጤቶች አሉት። ግን ውጤቱ ምናልባትም በህይወት አለመኖርን ጭምር ሊሆን ይችላል። የሆነ ሆኖ ግን ካልጠየቅን ነቃሽም ወቃሽም መሆን ስለማንችል መጠየቅን መለማመድ አለብን። ለመጠየቅ ግን በቃ መጠየቅ ነው ያለብን። ሀሳብና ማሰብ በተለይም ደግሞ ምክንያታዊ አስተሳሰብና አመለካከቶች ልክ እንደ መርዝ ናቸው። ይፈውሳሉ ወይም ይገድላሉ፣ ወይ ራስንና ትውልድን ያስመልጣሉ ወይም ያጠፋሉ። ያንተነት ምስል ያስተሳሰብህ ስዕል ነው። እይታህ የሚወለደው ከአመለካከት ነው። ሀሳብህ ከተበላሸ የዘራኸው ከመከነ ፍሬህ አይጎመራም። የአእምሮህ መጥፎ ሀሳብ ካሸነፈ አንተንም ሆነ ሌሎችን ይመርዛል። ሀሳብ ያለመልማል ያጠፋልም። ልክ እንደ መርዝ ነው። ልክ እንደ መድኃኒት ነው። ይሽራልም ያሽራልም። የመግደልም የማዳንም አቅም አለውና ለምናስበው ሀሳብ ለማሰቢያውም እንጠንቀቅ። ሀሳባችን ጤነኛ እና ንጹህ ከሆነ መላ ሰውነታችን፣ ግንኙነታችን፣ ስራችን፣ ወጥቶ መግባታችን በሙሉ ጤነኛ ይሆናል። በተቃራኒው ከሆነ ሀሳብ መርዝ ነውና ብትንትናችን ያወጣል።